እንደገና ተነስ ታች ዋው ናይስ very good thank you ተነስ እንድትይሄድና ከዛ አፍታትቼ ነው ቀስ ያልኩ ራሴን ቀና አደርጋለሁ ይሄና ማይበዙት እንጂ ዋናው ህመም አሁን ጀምሮ ከዛ ጀምሮ ይሄ ጀምሮ አሁን ሰማው እንደመጀመሪያ እዚህና እዚህ ይዘኝና አራመደኝ ቀድም ከዛየው ብዙ ቆሜ ብዙም ተጋግተና አሁን ስቀመጥ ተቀምጬ ብዙ ስቆይ ዛን ስነሳ ቀጥ ማለት አልችልም ብዙ ተቀምጬ አሁን እየነዳው ይርካዳ ኦኬ እሺ ታዲያ ይሄ በቂ ነው ሃሮ እንድሬስ የፈጣን ሩሻ ቤተሰቦች እባካችሁ ኤምአርአይ ይዛችሁ ስትመጡ ስማችሁ ያለበት ነው ስማችሁ የእናንተ ስም ያለበት የወንድማችን L4 L5 ነው L4 L5 ማለት ታማሚዎች ታውቁታላችሁ መጥፎ ህመም ነው እኔ የዛ ታማሚ ነበርኩ L4 L5 S1 ታማሚ ነበርኩ ቺኛ አያት L4 L5 እዚህ ጋር እነዚህ ገጥሟቸዋል መገነጣጠል አይችልም ብሏል ሁለቱ አንዱን ይጭናል ነው ከዚህ ብቻ አይደለም እዚህ ጋር ያማል ብቻ አይደለም እዚህ ድረስ ያማል 12 እዚህ ኮሚስ እቺ ለዚህ ታማለች ግን አረ ሶ ነው ሌላው የወገበው እንደዚህ በሙሉ ታማሚ ነው ይሄና ማይበዙት እንጂ ዋናው ህመም አሁን ይሄ ጀምሮ አሁን ሰማው እንደመጀመሪያ እዚህና እዚህ ይዘኝና አራመደኝ ቀድም ከዛየው ብዙ ቆሜ ወደ መቀመጥ አልችልም የተወሰነ መንገድ መራመድ አልችልም ይሄ ድንዝዝ ነው የሚለው በቃ እስከታች ድረስ ማለት ድንዝዛ L4 L5 በጣም ዳም ትንሽ ወጣት ሆኖ ወደ ሳብናም ቢሆን ሰርጀሪ የሚለው ሰርጀሪ እኔ ተብያለሁ አውሰምቻለሁ አሁን አንተ ራሱ በእንደዚህ አይነት እንትን እንዳልክ እከታተላለሁ በመሰረቱ በጣም ነው የምከታተለው አዳርጌ ቴሌግራም ላይ ቲክቶክ ላይ ምን ነው ገብቻለሁ እንደውም አንዳንድ ቀን አሁን ለዛ ነገር ያለው እንጂ አስተያየት ሰጠው መጨረሻ ላይ ምክንያቱም ብደውል ምን ብል አላገኘም በተደጋጋሚ 2 አመት አካይ አያለሁ ከዛ ውስጥ ገብቼ ምን አልኩኝ ምንድነው የቤተሰብ እንትን ነው እንዲያልኩ ስሙት ተገኘ 2 አመት ጠብቆ ነው ያመጣው እና ምን መሰለ አሁን በተደጋጋሚ ደውላለሁ አላገኘም እና ግን ካታላለ ያው ህመሙ ስላለኔ ላይ የመዳንን ፍላጎትም ስላለኝ ያው ሹፌር ነኝ አሁን እዛ ባህር ዳር ውስጥ ነበር አብዛኛው ጊዜ ሲሰራ የነበረው እነዚህ ከባድ መኪናዎች ትልቅ ገልባጮች ምናምን ነበር እና መንገድ ስራ ደግሞ ታውቃለህ እንደዚህ ማመቀየር አለ ምናምን ያ ሲሆን ከዛ ጀመረኝ ጉጋት ነገር መተዝተዝ ነገር ምናምን ጀመረኝ አሁን እየባሰብኝ ሄደ ካንድም ሁለቴ ሶስተኛ ጊዜ ደግሞ አሁን ወረቀቱ ሳልተቀበልኩ ነው እንጂ መገናኛ ላይ እዛም ሲቲ ስካንና የሚያደርግ ምናምን ገባው የነርቭ እንትኑላ ሰክተው አዩ የነርቭ ችግር እንዳለብኝ ዲስክ እንትን እንደተጫነብኝ ነገሩኝ እሺ እዛም ፊዚዮቴራፒ ጀመርኩ ለውጥ የለውም እዛ ህክምና ፊዚዮቴራፒ ማለት ነው ከዛ ደግሞ አየር ጤና አንድ ትልቅ ሰው ይያሉ እሱ ጋር ነው ከመኪና ጋር ስራው ጎንበስ ቀና አለ ምን አለ ስራ ያለው ያ ስላለ አሁን መኪና ላይ ይነዳው ቁጭ ብዬ ይሄ አካባቢ ያመኛ ይቆጠቆጠኛል በቃ አቋዋለሁ ማለት ሲቆጠቆጠኝ ምንድነው ማድረገው መሪ ላይ እንዲተንሽ ደግሞ መሪ እንዲያኩ ነበር በቃ ልክ ከዛ ደግሞ ቀና አላለ ያን በቃ ሶርድ ቀስ ብዬ መሪን ይዤ ነው ተደግፌ ነው መገባው ተደግፌ ነው ወርዶ ይዤ መሪን ማን ሶርድ ከዛ ወርጄ ቀጥ ማለት አልችልም ከመኪና ወርጄ ቀጥ ማለት አልችልም ምንድነው ራሴን አፍታትቼ ምን ብዬ ወይም እንዲች እንዳቀረቀርኩኝ ወደ ቤቴ ገባለሁ እዛ ሶፋ ላይ ቁጭ ትንሽ ሰውነቴ እንትን ካለ በኋላ ደግሞ እንትላለሁ አሁን ተቀምጦ ወዲያው መነሳት ጎንበስ ብሎ መነሳት አልችልም ሁለተኛ ፊቴን ስታጠብ ራሱ ከዛ ላይ ፊቴን ስታጠብ እንዲች ብዬ ነው በቃ ከዛ ቀና ብዬ እንደምንም ቀና አላለ እንዲች አገላገነበስኩት ማለት በጣም ነው ማስተዋወው ምን ቢየ እንደመለስኩት አላቀም ግን ናና ያልኩት ዝም በይ መሰለ ሳስበው እናንተ ቤተሰብ ነው የምትሰሩት አለ 2 አመት ነው እየጠበቀ ባህር ዳር ምዝዝ ይያል ህመም በጣም አደጋ ነው ግን ፈጣሪ መስመር መጨረሻ ላይ ያው
ስደውል የሆነ ልጅ አለ ስክሪንሾት ላይ አድርጌያለሁ ስልኩን ለልጁም ማሳየውት ልክ እንደኔ ነው እንደዚህ መራመድ አልችልም ተቀምጬ እንደዚህ ጎንበስ ሲል ይሄ እኔ በሽታ አይደለም ወይ እስቲ አይጥ ዝም ብዬ ልሞክር እንጂ ምናምን ብዬ ከልጆች ጋር መኪና ውስጥ ሆኜ ነው ዓርብ ዕለት ማለት ነው ልሞክረው ሲል ስደውል ጠራ ረበስማ ማልኩኝ በቃ እኔ ስልክ ነውና አጋጣሚ አንድ እህታችን ነበረች አነሳቸው እሺ ለመቼ ለሰኞ አረ ያጅልኝ ወዲያው ያጅልኝ አልኩት ምክንያቱም ያው በዚህ ጊዜ አይ ስለመጣ እናመሰግናለን የሆነ ጊዜ እንደውም አድራሻ ቀይራችሁ ምናምን እንደሆነ እዛ ላይ ተናግራችሁ ነበር የሆነ ጊዜ አድራሻ ቀይረናል እንደዚህ ምናምን ስትሉ አድራሻ ቀይሩማ ማግኘት እንችላለን ያ ስለማይገኝ ነው አልኩና ያኛውን የተቀየረውን በጠይቅ ምንም የለም አይ ቦታው እዛ ወሰን ነበር እና መቼ ነው ደወልከው አልከኝ ዓርብ ደውዬ ጠዋት ላይ ለሰኞ ወረፋ ተይዞልኝ ነበር ግን አሁን ሚሴጁ ደግሞ ለዓርብ ጠዋት ይለኛል ዛሬ ደግሞ ያለበት ቀን እሑድ ነው አልኩ እዛን አወራኝና በቃ ይስተካከላል የጽሁፍ ይራና ምናምን ብለን አይ እንኳን መጣ ነገር ከ5 ዓመት ከ2013 ጀምሮ የቆየ ነው በዛ ነው እንግዲህ ያው ቤተሰብ ነው እስማ ፈስከብስ አቶ አምላክ ዋው ሄ ተው አይደለም ወንድሜ ዋው ሄ ተው አይደለም ተንፍስ ባፋንዴ good M4 እና እዚህ ኤልፍሬ ይሄ ደግሞ በጣም የሚያምር የድረስ አመመ ስውታችን ወረደ Ja. ጤና ይስጥልኝ እንደምን ዋላችሁ ባላችሁበት የትም ቦታ ላላችሁ ይህ ፈጣን ወጌሻ አዲስ አበባ ወሰን ሲኤምሲ እያገለገልን ነው ስለዚህ ለባህር ዳር በዙሪያ ያላችሁ ወንድሞች እህቶች የፈጣን ወጌሻ ቤተሰቦች በሙሉ ልንመጣ ስላሰብን ተመዝገቡ የምዝገባ ቁጥር 0946 12 81 66 ነው ደውላችሁ መመዝገብ ይቻላል ምንመጣበት ቀንና ጊዜ ሰዓት ስንመጣ ብቻ ነው እዚያው ስንደርስ የምንነግራችሁ የት ቦታ ምናምን እንደሆነ የሰማችሁን አስተላልፉ ስለዚህ እኛ አድራሻችን የትም ቦታ ምን ሄደው አይሮፕላን በሚገባበት አገር እንገባለን ፈጣን ወጌሻ ነው ሰላም ቆዩልን ሰላም ያገናኘን አመሰግናለሁ መልካም ቀን የጆሮ ጩህ ማለት ያን ብዥ ማለት የራስ ምታት ጭንቀት ማይግሬን እንደዚህ good job በጣም ጎበዝ ይኸውልህ ተንፍስ ባፍ በደንብ good እንደገና yes አሁን ይኸውልህ አዎ ሱልቻ አይደል ይኸውልህ ትንሽ የረጅም ያጭር ታወቃለህ ብዙ ጊዜ እንደነስ እንዲጀዛዋለሁ ራስ አንተ ግን ብዙ ዶክመንት ይዘህ ስለምከታተልከና አዋለሁ ግን ተኝቼና ረጅም ያጭር ናት ከዚህ መስመር ጀምሮ እስከዚህ ከዚህ መስመር ጀምሮ እስከዚህ ይሄ አንዱ ይሄ ነው L3 L4
አሁን ከዚህ ጀምሮ ከዚህ ድረስ የምግብ መፍጨት ችግር፣ የመተንፈስ ችግር ይሄ ልብስ ግን የዛ ሀገር አይደለም እና ያው ነው የዛ ሀገር ልብሶቹ አይደለም ከውጭ የሚመጡ ናቸው እኮ እሱን ነው የጠየኩህ። አዎ የገዛን ስላለኝ ነው ደግሞ ይገርም እንዴ የሚገርም ነው። ተለየና ይሄ ሰው የምግብ መፍጨት ችግር፣ የመተንፈስ ችግር ጭንቀት ይሰናበታል። አሁን ካንተ የምጠቀም በአፍንጫ አስባለህ ትላለህ ና ተንፍስ ባፍህ ችግር የለም። ምን ላይ ተሰማ? ኧረ ሙሉ እዛን ከዚህ ጀምሮ ካሳየኝ በእጅህ ይሄ እንዳለ ማለት ከዚህ ጀምሮ ማለት አየህ በሽታህን ነው። አረንጓዴው ብጫ ይሄ ነገር ቀለሙ የቀይ ነው ጥቁር ስንት ቁጥር ነው? የስንት ቁጥር ነው? ስንት? ይሄ አንድ። እሺ አመሰግናለሁ። ዋው እሺ ጎበዝ ነህ። ደቻልኩ ነው ጎበዝ ነህ። እውነቴን ነው። Thank you. Good. የተከበራችሁ ፈጣን ወገሻ ቤተሰቦች እንደምቆያችሁ፣ ይህ ፈጣን ወገሻ አዲስ አበባ ወሰን ሲኤምሲ በሚገኘው ይጠቅማችኋል። እሺ አመሰግናለሁ። ይህ ፈጣን ወገሻ ነው። የሚገርም ነው። ቅድም ያም ነበር፣ አሁን ይኸው ምንም አይሰማህም። አየህ ፈጣን ወገሻ 2 ዓመት ጠብቀህ ይገርማል። now actually እዚህ ጋር ነው ያለው ታይዘለት ነው ይኸውልህ አሁን እቺን ነገር ወደ ላይ ከፍ ታደርጋታለህ። ከፍ አድርገው። ህመም አለ የለም? ትንሽ የት እዚህ ታፋይለ ይሄ ተው፣ ሌላ ፈልግ። ሌላ ህመም አለ እዚህ ጋር ነው እንጂ እሱን ነው ዋናው። እሱን ነው ማን ነው የሚልክልህ ይሄ ልብስ? እሺ አይዞህ እስቲ አንድ ተንፍስ። እኛው ይጠፋት L3 L4 L5 እኛው ዝች ይሄ በጣም አደጋ ነው። ሽም እንደዚህ ነው። ይሄ ደህና ነው። ይሄ ብቻ ነው። እስቲ ላይ ከፍ አድርገው እንደገና ህመም አለ ተነስ። ይሄ ነው ትልቁ ደግሞ ሌላው ችግር። ከዚህ ጀምሮ እስከዚህ ከዛ ወደዚህ አንዱ ይሄ ነው። እንደዚህ ድረስ ነው የሚያምር። ወርዳ ቀጥታ እዚህ ድረስ ይሄ ቀደምና ተንፍሳለህ።
በረም ተንፍስ ፕሊዝ። ይኸውልህ ያው ቅድሙን አሁን እንደገና ተነስ ታች። ዋው ናይስ ራይት ታንክ ተነስ። ብዙም ተቸገርኩት ነው። ስቀመጥ ተቀምጬ ብዙ ስቆይ እዛን ስነሳ ቀጥ ማለት አልችልም። ብዙ ተቀምጬ አሁን እየነዳሁ እንድትብዬ እሄዳለሁ። እንድትብዬ ሄድና ከዛ አፍታትቼ ምናምን ቀስ ያልኩ ራሴን ቀና አደርጋለሁ። ካልሆነ በስተቀር ተቀምጬ ስነሳ እንድትብዬ ነው እንጂ ቀጥ ማለት አልችልም። ሁለተኛ ተቀምጬ ደግሞ ስነሳ ብዙ ተቀምጬ ስነሳ በምነሳበት ሰዓት አንድ ሁለተኛ ቆሜ ራሱ እየሄድኩ ቆሜ በመቀመጥበት ሰዓት እንዲቀጡ ያልቀመጥም ቁጭ ካልኩ በኋላ እንዲህ ነው የማጎነበሰው።